ሰላም ሰላም እንዴት ናመሻችሁ ውድ አድማጮቻችን። በመለከተ ብዙዎቻችን የተለያየ አመለካከት አለን እንዳኗኗራችን እንዲሁም እንዳለንበት የእድሜም ልክ በህይወት ላይ ያሳለፍናቸው መንገዶች በሙሉ ውጣ ውረዶች በሙሉ ያስተማሩን ነገሮች ተስፋ ቆርጠንባቸው መልሰን ደግሞ ተስፋ ያደረግንባቸው ነገሮች አሉ። እነዛን በተወሰነ መንገድ ከእናንተ ጋር ሀሳቦችን ሼር እያደረግን አብረን እንቆያለን። ውድ አድማጮች ሀሳቦቻችሁን ለመላክ በ0944257151 ላይ ከተስፋ ጋር በተገናኘ ባለፈው ሳምንት ያነሳነው ተስፋ ምንድነው? በራሱ ተስፋ ለምንድነው የምናደርገው? በህይወታችን ላይ ምንድነው ቫልዩ ወይንም ጥቅሙ ምንድነው ብለን አንስተናል። ተስፋ የሚያስቆርጡን ነገሮችን ደግሞ አይተናል። አብዛኛው ሰው የሚያግባባ ማለት አብዛኛው ሰው የጋራ የሆኑ ነገሮች ተስፋ የሚያስቆርጡ ነገሮች አሉ የምናያቸው ነገሮች። ተስፋ እንዳንቆርጥ ደግሞ የሚያደርጉን ነገሮች ምን ናቸው የሚሉ ሀሳቦችን አንስተናል እና ዛሬም ደግሞ የምናነሳቸው አብዛኛው እንዴት ራሳችንን እናክም፣ በፊት ከነበርንበት ማንነት በፊት ካሳለፍናቸው ችግሮች ተስፋ ካስቆረጡን ወይንም ተስፋ ሊያስቆርጡን ከሆኑ ነገሮች ወይንም ተስፋ ሊያስቆርጡን ከደረሱ ጫፍ ላይ ከደረሱ ነገሮች ራሳችንን እንዴት እናክም። ተስፋ ያው ሁል ጊዜ በህይወታችን እንደ ስንቅ ይዘነው የምንሄደው ነገር ነው። ነገ ለመድረስ ነገ የሆነ ቦታ ላይ ለመሆን ሁል ጊዜ ባለንበት የሙያ ዘርፍ ባለንበት የእድሜ ልክ ተስፋችንን የምናለመልምበት የማይቀር ነገር ነው። ነገን ለማየት ሁሉም ሰው የተሻለ ህይወት የተሻለ ኑሮ ለመኖር ዛሬ እጁ ላይ ያለውን ተስፋ ማለምለም ይፈልጋል። እነዚህ ይሄን ነገር እንግዲህ እንዴት አድርገን ነው የምናለመልመው የሚለውን ነገር ሀሳቦችን እናነሳለን። የእናንተንም እይታዎችን አጋሩን። ተስፋ የቆረጣችሁባቸው ጊዜያቶች መልሳችሁ ተስፋ ያደረጋችሁበት አሁን ያላችሁበት ሂደት ተስፋን የምታዩበት ልክ እንድታጋሩን በ09442571 ላይ ላኩልን። እኛም መልሰን ወደ እናንተ እናደርሳለን። ሙዚቃ ተስፋን እያየን እንገኛለን አድማጮች። ተስፋን እንግዲህ በርካታ ቻሌንጆች ያሉት አብዛኛው በወጣትነት ጊዜ ነው። በወጣትነትና ተስፋ ያው ወጣቶች በእድሜያቸው ብዙ ነገሮችን የመሞከር ብዙ ነገሮችን የማድረግ የሁሉም ወጣት አዳዲስ ነገሮችን ለማየት አዳዲስ ነገሮችን ለመሞከር በሚያደርጉበት ጥረት ውስጥ ተስፋ መቁረጦችን እንዲሁም ነገሮች ሳይሳኩ ሲቀሩ በዛው ስብር ብሎ መቅረትን ይታያሉ ብዙ ወጣቶች ላይ። እነዚህን ነገሮች እንዴት ነው ማከም የምንችለው? አብዛኛው ወጣቶች እንግዲህ አሁን በተለይ በዲጂታል ሶሻል ሚዲያው ላይ የምናያቸው ነገሮች አሉ። በአብዛኛው እዛ ላይ የምናያቸው ነገሮች እውነት መስለውን እዛ ነገር ላይ ፉክክር ውስጥ የሚገቡ እዛ ቦታ ላይ አልደርስም ስኬትን ከሚያዩት ነገር ጋር አብሮ መመዘን የብዙ ወጣቶች ማህበራዊ ችግር ተብሎ የሚታየው አንደኛው በሶሻል ሚዲያ ላይ ያላቸው አጠቃቀም ነው። ብዙ ሰው አብዛኛው ወጣት ማለት ነው ሶሻል ሚዲያ ይጠቀማል። የምንጠቀምበትን መንገድ ግን ራሳችንን ማነጻጸሪያ ወይንም አብሮን የተማሩ ወይንም አብሮን ያደጉ ልጆች እዛ ሶሻል ሚዲያ ላይ የሚያሳዩት አክቶችን ከእኛ ማንነት ጋር ማነፃፀር ስንጀምር ያኔ መሰበሮችን እኔ አልደርስም ብሎ ማሰብን ይፈጥርባቸዋል። በርግጥ ሶሻል ሚዲያ ላይ የምናያቸው ነገሮች ትክክል ናቸው ወይ የሚል ራሱን የቻለ ጥያቄ ሊፈጥር ይችላል። ለምሳሌ እዛ ላይ አንድ ሰው አምሮበት ወይንም ይሄ ስታተስ አለኝ ብሎ ራሱን እዛ ላይ ሲገልጽ ወይንም ሲያሳይ ሰዎች የሚያውቁት ወይንም በዙሪያ ያሉ ሰዎች ወይንም ኢንፍሉዌንስ የተደረጉ ሰዎች እዛ ቦታ ላይ አልደርስም ብለው ወይንም እንደሱ ለመሆን ከመጓጓት የተነሳ ተስፋ አድርገው ብዙ ርቀት መሄድ የሌለባቸውን የህይወት አላማቸውን ግብ ሳይኖረው ተሰብረው የሚቀሩ በጣም ብዙ ወጣቶች አሉና ይሄ አብዛኛው ጊዜ አሁን በቅርብ ጊዜያት ከመጡ እንደ በጣም ችግር ሆነው እንግዲህ የሚታዩት አንደኛው ከሶሻል ሚዲያ ጋር የሚታዩ የማህበረሰብ
ወጣቶችን ስነልቦና የሚጎዳው ነገር ነው። ራስን ማፎካከር ከሚያውቁትም ሰው ከማያውቁትም ሰው ጋር የሚያደርጉበት ነው። ሌላኛው በአንድን ውጤት አሁኑኑ መፈለግ፣ አንድን ስራ ውጤቱን ቶሎ ለማየት መጓጓት ወይም መቸኮል፣ እነዚህ ነገሮች ተስፋ የምናደርግባቸው ነገሮች ወይንም ሁኔታው የሚፈልገውን ፕሮግረስ ወይም የሚፈልገው ጊዜ አለ። እኛ ግን አስቀድመን የምንሻ ከሆነ ወይንም የምንፈልገው ከሆነ ያ ነገር በውስጣችን ቶሎ ለመሰበር ወይንም ቶሎ አይሆንም ብሎ ራስን ለሌላ መነሳሳት ሊገድበን ይችላል እና አንድን ስራ ጀምረነው ወይንም አንድን ተስፋ ያደረግንበትን ነገር ጀምረነው ራሱ የሚፈልገው ጊዜ አለ። ልክ እንደ ሸምበቆ ማለት ነው። ያው ሸምበቆ በጣም ረዝሞ ለመውጣት ውስጥ ለውስጥ የሚያበቅለው ስር አለ። ያ ነው ሸምበቆውን ቀጥ አድርጎ ረጅም ጊዜ እንዲቆም የሚያደርገው። ያንን ፕሮግረስ አለመፍቀድ አንዳንድ ሰዎች ላይ ይታያል። ያ ተስፋ አስቆርጧቸው ያንን ቦታ ወይንም ያሉበትን ሂደት ትተውት ተስፋ ቆርጠው የሚተዉ ሰዎች አሉ። ይሄን እንደዚህ አይነት ነገሮች ያው አብዛኛው ሰው ላይ ይለመዳል። ምክንያቱም ትዕግስት ይፈልጋል። የምናደርገው ነገር ስኬቱ ጋር ለመድረስ የምንሄድባቸው ርቀቶች ዋጋ ሊያስከፍሉን ይችላሉ። የምንወዳቸውን ቤተሰቦችን ወይንም የምንወዳቸውን ነገሮች ሊያሳጣን ይችላል። የምንፈተንባቸው ብዙ ነገሮች ሊሆኑ ይችላሉ። ተስፋ ያደረግንበት ነገር ደግሞ እንዲለመልም የምንፈልግ ከሆነ በዛ ነገር ላይ መጽናት እጅግ በጣም አስፈላጊ ነገር ነው። ሌላኛው አላስፈላጊ የሆኑ ሰዎች በዙሪያችን ካሉ ተስፋ ያደረግንባቸው ነገሮች ይጨልማሉ። አላስፈላጊ ስንል ለምሳሌ ሰዎች ሊሆኑ ይችላሉ። ከቤተሰብ አባልም ሊሆን ይችላል። ምናልባት በዙሪያችን ያሉ ሰዎች የእኛን ስኬት ወይንም እኛ ተስፋ ያደረግንበትን ነገር ለእነሱ ላይታያቸው ይችላል። አይታያቸውም ማለት ፈልገውም ወይንም ሳይፈልጉ ሰዎች የእኛን ሀሳብ ላይቀበሉ ይችላሉ። አለመቀበል መብታቸው ነው የመጀመሪያው ነገር። ነገር ግን ያንን እንዲቀበሉን በጣም በጣርን ቁጥር እነሱ አለመቀበላቸውን አምነን ስንቀበል ደግሞ በውስጣችን የመሰበር ተስፋ ያደረግንበትን ነገር ላይ በቃ ሰዎች ትክክል ናቸው፣ የኔ ህልም ነው የተሳሳተው ወይንም እኔ ተስፋ ያረኩበት ነገር ነው ስህተት ብለን እንድናምን ያደርጉናል። ሰዎች በሎጂክ ሁሉ ሊያስረዱን ይችላሉ። ተስፋ ያደረግንበት ነገር እንደማይሳካ ረጅም ርቀት ሄደው ሊያስረዱን ይችላሉ። ምናልባት እነዛ ሰዎች የቅርብ ሰዎቻችን ሊሆኑ ይችላሉ፣ ወዳጆቻችን ሊሆኑ ይችላሉ፣ ትተን የማንተዋቸው ሰዎች ሊሆኑ ይችላሉ፣ አማራጭ የማንሰጣቸው ወይንም አማራጭ የሌላቸው ሰዎች ሊሆኑ ይችላሉ። ነገር ግን ስኬት እስከሆነ አላማችን ያንን ተስፋ ያደረግንበት ነገር ጫፍ ላይ ለማድረስ ግን መተው ያለብን ቦታዎች፣ መተው ያለብን ሰዎችን መተው፣ ራሳችንን ማስተማር ወይንም ራሳችንን በዛ ዲሲፕሊን ውስጥ እንዲያልፍ ማድረግ ይጠበቅብናል። በጣም አስቸጋሪ ነው። ለምሳሌ መድረስ የምንፈልግባቸው ቦታዎች ላይ እንዳንደርስ የሚያደርጉን ጓደኞች ሊሆኑ ይችላሉ፣ ወዳጆች ሊሆኑ ይችላሉ፣ ቦታዎች ሊሆኑ ይችላሉ። አላስፈላጊ የሚባሉ ወጪዎች ሊሆኑ ይችላሉ ወይም እዛ ቦታ ላይ ሄደን የምናሳልፋቸው ጊዜዎች ህልማችንን ወይንም ተስፋችንን የሚያጨልሙ ነገሮች ሊሆኑ ይችላሉ። እነዛም ቦታዎች ራሳችንን ለመቆጠብ ዝግጁ መሆን አለብን። ሰበብ ማንም ላይ ሳንሰነዝር ተስፋችንን በእጃችን ላይ ብቻ እንዳለና ያ ነገር እንዲለመልም እንደዚህ አይነት ቦታዎችን ወይንም ሰዎችን መጠንቀቅ ያስፈልጋል። ትናንሽ ስኬቶችንም ደግሞ በዛው ማክበርም ደግሞ ያስፈልጋል። እነዚህ ነገሮችን ማድረጋችን ትናንሽ የሆኑ በየዕለቱ የምናደርጋቸው በቀን በቀን ህይወታችን ውስጥ ተስፋችንን የሚያለመልሙ አዳዲስ ነገሮችን ለማወቅ አዳዲስ ነገሮችን ለመማር ሰዎችን እይታ አጉልተን በደንብ በቃ ሰዎች ጋር አስተሳሰባችንን እንዲረዱት ሰዎች ህልማችንን ተስፋችንን እንዲያዩልን የምንፈልገው ቦታ ላይ እንድንደርስ የሚያደርገን በራሳችን ላይ ያለው መተማመን እንዲሁም ደግሞ ትናንሽ የሆኑ ስኬቶቻችንን ማክበር ስንችል ነው። ሰዎች ላያከብሩት ይችላሉ።
ሰዎች እውቅና ላይሰጡት ይችላሉ። ግን የምንኖረው ለራሳችን እስከሆነ ድረስ ራሳችንን ያከበርነውን ነገር ሰዎች የጊዜ ጉዳይ ነው እንጂ ያከብሩታል። ምክንያቱም ለራሳችን ቦታ እንደሰጠን ለተስፋ ላረግንበት ነገር ላይ ስኬታችንን ለማሳካት የሄድንበትን ርቀት በሙሉ ሰዎች እውቅና መስጠታቸው አይቀርም። ለጊዜው ላይረዱን ይችላሉ፣ ሊንቁን ይችላሉ፣ ወይንም ደግሞ እነሱን ራሳቸውን የበላይ አድርገው ሊያስቡ ይችላሉ። ነገር ግን የኛ እዛ ነገር ላይ ቋሚ የሆነ ለምንሰጠው ለራሳችን ህይወት ላይ ተግባር የምናደርጋቸው ነገሮች በሙሉ ህይወታችን ላይ ቫልዩ እንዳላቸው ስናሳያቸው ሰዎች የኛን አመለካከት፣ የኛን ህልም፣ የኛን ስኬት፣ የኛን ተስፋ እያከበሩ ይመጣሉ። እነዚህ ነገሮች እንግዲህ በየዕለቱ የምናደርጋቸው ነገሮች ናቸው። አንዳንድ ሰዎች የሆነ ስኬት ሲደርሱበት እዛ ስኬት ላይ ጠቅለል አድርገው ነው የሚያከብሩት። አንዳንዶች ደግሞ በየዕለቱ በየቀኑ የሚያደርጉትን ነገር እውቅና ይሰጡታል። ያን ነገር ማለማመድ በጣም አስፈላጊ ነገር ነው። ተስፋችንን የሚቀሙን ነገሮች ደግሞ እነሱን የተወሰኑትን ማየት እንችላለን። ተስፋችንን የሚቀሙን ነገሮች ስንል አንደኛው ቅድም ላይ ከጠቀስኩት አላስፈላጊ የሆኑ ቦታዎች መሆን የምንፈልጋቸው ማንነት መገንባት የምንፈልጋቸው እዛ ተስፋችን ላይ መድረስ የምንፈልግበት ቦታ ላይ አላስፈላጊ የሆኑ ቦታዎች ላይ በመዋል ለማይመለከተው ሰው ወይም የማይመለከተን ቦታ ላይ ስንውል ተስፋችንን እናጠዋለን። በየጊዜው እየተሸረሸረ እምነት እያጣንበት እንሄዳለን። እነዛን ቦታዎችን ግን ህልማችን ጋር የሚያደርሰን ቦታ መሆን አለበት። በየዕለቱ የምንውልባቸው አብረውን በዙሪያችን ያሉ ሰዎች ምን አይነት ሰዎች ናቸው ብሎ ቆም ብሎ ማየት ያስፈልጋል። ሌላኛው ፍቃደኛ መሆን አለብን። ለዛ ተስፋ ላረግንበት ነገር መከፈል ያለበትን መስዋዕትነት በሙሉ በብልሃት ለመክፈል ፍቃደኛ መሆን አለብን። አንዳንድ ሰው እጁን አጣጥፎ ተስፋውን ብቻ የሚጠብቅ አለ። ነገር ግን የሚፈልገው ስራ ሊኖር ይችላል። የሚፈልገው ከፈጣሪው ጋር ያለ ግንኙነት ሊኖር ይችላል። የሚፈልገው ራስን ማስተማር ሊሆን ይችላል። እነዛ ነገሮችን ልባችንን ውስጣችንን ከፈት አድርገን ወደ ራሳችን ማየት ያስፈልጋልና ሌላኛው ተፈጥሯዊ የሆኑ ነገሮችን ደግሞ በውስጣችን እንዲኖሩ ማድረግ አለብን። አንዳንዴ አካላችንን አእምሯችንን መጠበቅ ያስፈልጋል። በጤነኛ የሆነ አመለካከት ጤነኛ የሆነ ተፈጥሯዊ የሆኑ ነገሮችን ማዘውተር ያስፈልጋል። አእምሯችንን በስፖርት ሊሆን ይችላል ወይም በተለያዩ ነገሮችን ስንጠብቅ ለነገሩ ያለን ተስፋ እየጨመረ ይሄዳል። በየትኛውም የሙያ ዘርፍ ላይ ያለ ሰው ወደ ተፈጥሮ ሲመለስ ተስፋ የሚያደርግበት ነገር ይጨምራል። በትዳራችን ሊሆን ይችላል፣ በስራችን ሊሆን ይችላል፣ በትምህርት ሊሆን ይችላል። በብዙ የህይወታችን መንገድ ወደ ተፈጥሮአዊ የሆነ አመለካከት ስንመለስ ለነገሩ ያለን አመለካከት እየሰፋ ነገ የተሻለ ቀን እንደሚመጣ ችግር ውስጥ ሆነን ለራሱ ነገን አሻግረን ለማየት እንሞክራለን ወይም እንችላለን። ተፈጥሮአዊ ስንል ያው አንደኛው ከፈጣሪ ጋር ከፈጠረን ፈጣሪ ጋር ሁላችንም በየሃይማኖታችን ወደሱ ወደ ፈጣሪ ማለትም ጉዳዩን የሚጨርስልን የስኬታችንንም ሆነ ውድቀታችንንም ሆነ ተስፋ ያረግንበት ተስፋ የቆረጥንበትን ነገር ከዛ ውስጥ የሚያደርገን ተስፋ እንድናደርግ የሚያደርገን ፈጣሪ ስለሆነ ወደ ፈጣሪ የምናይበትን መንገድ በጣም በብዙ ማሰብ ወይም በብዙ ወደ እሱ መጠጋትን ያስፈልጋል። ምክንያቱም ብቻችንን የምናደርገው ነገር ለስኬታችን ብቻችንን የምናደርገው ነገር ስለሌለ ማለት ነው። ሌላኛው ስኬታማ የሆነ ግንኙነት መፍጠር ያስፈልጋል። ተስፋ የምናደርግባቸው ሰዎች ላይ አላስፈላጊ የሆኑ ነገሮችን ለምሳሌ በስኬታችን ጠንካራውን ብቻ መርጠን ወይንም ደግሞ ሰዎች የኛን ጥሩ ነገር ብቻ አይተው ተስፋ እንዲያደርጉበት ብቻ ሳይሆን ያን ደካማ የተባለበትንም ነገር መተው አለብን። አእምሯችን ውስጥ ብዙ ጊዜ ማስቀመጥ የለብንም። ሌሎችንም ሀሳቦች በእናንተ በኩል ያሉትንም ላኩልን።
0944 25 71 51 ላይ የእናንተንም ከተስፋ ጋር ያላችሁን እይታ እንዲሁም በህይወታችሁ ያጋጠማችሁን ነገሮች በሙሉ ያስተምራል ብላችሁ የምታስቡትን ላኩልን። ተስፋን በተመለከተ ብዙ ተስፋ የምናደርግባቸው ነገሮች አሉ። አንዳንዶቻችን በሰው ላይ፣ አንዳንዶቻችን በነገሮች ላይም እንዲሁም ደግሞ በፈጣሪ ላይም የምናደርግባቸው ጊዜያቶች ይፈጠራሉ በህይወት ላይ። ነገር ግን ተስፋ እንድናደርግና ተስፋችንን እንዳይጨልሙ የምናደርግባቸው ነገሮች አሉ። አንደኛው ብቸኝነት ከብቸኝነት ጋር በተገናኘ ያው ባለፉት ሳምንታት የተወሰኑ መረጃዎች ጋር በተገናኘ ወይንም ፕሮግራሞችን ሰርተን ነበረ። ብቸኝነት ተስፋችን ላይ በጣም ጨለማ የሚሆንብን አንደኛው እንደ ችግር የሚታየው ብቸኝነት ነው። ሰዎች በስራ ወይንም በተለያዩ ምክንያቶች ያሰቡት ነገር ሳይሳካላቸው ሲቀር ራሳቸውን ገለል ለማድረግ ሊያደርጉ ይችላሉ። እነዛ ነገሮች ደግሞ ተስፋ መቁረጥ፣ ነገሮች አይሳካም ብለው ብቻቸውን የመሆን ፍላጎት ሊያሳዩ ይችላሉ። ከቤተሰብ ከጓደኛ መራቅ ሊወዱ ይችላሉ። እነዛን ነገሮችን መተው ያስፈልጋል። ነገሮች ያልተሳኩበትም ምክንያት ብቻ ቁጭ ብሎ ለብቻ ሆኖ ከማብሰልሰል ይልቅ መፍትሄ የሚገኝበትን ወይንም አስተምሮን የሚያልፍ ደግሞ ከሆነም አስተምረን ወደ ቀጣይ የህይወት ምዕራፍ መሸጋገር ያስፈልጋል። አጫጭር የሆኑ ጊዜዎችን ከቤተሰብ ጋርም ሆነም ከተለያዩ ጓደኞች ጋር አብሮ ማሳለፍ ያስፈልጋል። ሌላኛው ተስፋ ከሚያስቆርጡን ነገሮች እንግዲህ ብዙ ማንሳት እንችላለን። በተለያዩ ሁኔታዎች ተስፋ ሊያስቆርጡን የሚችሉ ነገሮች አሉ። አይሆንም መባል ወይንም ደግሞ እዛ ቦታ ላይ ለመድረስ ስንል ሌላ ያላሰብነው ችግሮች ሊያጋጥሙ ይችላሉ። እነዛን ነገሮችን መቋቋም ያስፈልጋል። የምንቋቋመውም ደግሞ አንደኛው በራስ መተማመንን ስንገነባ ነው። በራስ መተማመናችን ለነገሩ ያለንን እይታ በደንብ ተስፋ ያደረግንበት ነገር ሊሳካ የሚችለውን መንገድ በዛ ልክ የምናስበው ልክ ይሆናል። ምን ያህል ነው በራስ መተማመናችን በነገሩ ላይም በራሳችን ላይም ካልተሳካ ምንድነው የሚፈጠረው የሚለውን ነገር ራሳችንን ቆም ብለን መጠየቅ ያስፈልጋል። ሌላኛው ነገሩ ላይ ወይንም ተስፋ ያደረግንበት ነገር ላይ እያንዳንዱን ነገር መቀበል ያስፈልጋል። ስኬቱንም ውድቀቱንም መቀበል ያስፈልጋል። ይሄንን ስንል አንዳንድ ሰዎች ስኬቱን ብቻ የሚፈልጉ አሉ። ያው አብዛኛው ይጠበቃል። ሰዎች ስኬትን ብቻ ነው የሚያዩት ወይንም የእናንተን ውድቀት ላይቀበሏችሁ ይችላሉ ወይም እናንተም ላትቀበሉ ትችላላችሁ። ይሄ የሰው ባህሪው ስለሆነ ነገር ግን ተስፋ ያደረጋችሁበት ነገር ባይሳካ ከዛ በኋላ ተመልሳችሁ ለመነሳት ራሳችሁን የምታበቁበት ነገር መያዝ ያስፈልጋል። ስኬት ያው የህይወት መንገድ ስለሆነ ተስፋም ልክ እንደዛው ተስፋችሁን ሊነጥቃችሁ የሚችሉ ነገሮችን ቢፈጠር ይሄ ምንድነው ላደርግ የምችለው? በህይወት ላይ ተጨማሪ የሆነ ፕላን ያስፈልጋል እና ያንን ነገር ለመቀበል ችግሮች ከተፈጠሩ እንኳን ችግሮችን አምኖ ለመቀበል ምን አይነት ዝግጁነት ታደርጋላችሁ? እነዛ ነገሮች ላይ ማሰብ እጅግ በጣም አስፈላጊ ነው። ስኬት ጋር ይገናኛል ተስፋ። በትንሹ ያያችኋት ተስፋችሁን ያ እንዲለመልም እንዲቀጥል እንዲሁም ደግሞ እያደገ እንዲመጣ የምታደርጉት እናንተ ናችሁ። እነዛን ነገሮች ደግሞ ለማድረግ በዙሪያችሁ ቅድም ላይ ካነሳናቸው በዙሪያችሁ ያሉትን ነገሮችን በደንብ በአትኩሮት ማየት ያስፈልጋል። ሌላኛው ስኬታማ ካልሆናችሁ ወይም ሀሳባችሁ ወይንም ተስፋ ያደረጋችሁበት ነገር ካልተሳካ ያንን ነገር እዛ ነገር ላይ ቁጭ ብሎ መብሰልሰሉም
አላስፈላጊ የሆነ ሸክም ነው የሚፈጥረው። ለነገ መነሳሳት ወይንም ለአዲስ ተስፋ ማድረግ ላያረጋችሁ ይችላል። ስለዚህ ያንን ነገሮችን መተው ያስፈልጋል። ነገሩ ሀፕን አድርጓል ወይንም ተፈጥሯል፣ አልተሳካም፣ ተስፋ ያደረጋችሁበት ነገር አልሆነም። ነገር ግን ህይወት ይቀጥላል። ያንን ነገር ማስቀጠል ደግሞ ያስፈልጋል። ስለዚህ እንዴት ነው ያንን ነገር ለመቀበልስ ራሳችሁን ዝግጁ የምታደርጉት? በብዙ ነገር ራስን ማዘጋጀት ይቻላል። አንደኛው ከእምነት ጋር በተገናኘ በየትኛውም እምነት ነገሮች የሚደረጉት ያው በፈጣሪ ፍቃድ እስከሆነ ድረስ እናንተ ለዛ ነገር ተስፋ ላረጋችሁበት ነገር ካልተሳካ ሌላ የህይወት ምዕራፍ ደግሞ ሌላ እድል እንደተሰጣችሁ ራሳችሁን አምናችሁ ያንን ነገር ለማሳካት ዝግጁ መሆንና በዛ ልክ ራስን ማዘጋጀት ያስፈልጋል። ሌላኛው ብዙ የስኬት ወይንም ደግሞ የውድቀት ተስፋችን ላይ ስኬቶችንም ሆነ ውድቀቶችን የምንገመግምበትን ነገር ማዘጋጀት ያስፈልጋል። ብዙዎቻችን ተስፋ ያደረግንባቸው ነገሮች ካልተሳኩ ወይም ካልሆኑልን ወደ ጭንቀት ውስጥ ወደ ዲፕሬሽን ውስጥ አልፎም ደግሞ ሌላ ችግሮች ራሳችን ላይ ጤናችን ላይ ራስን እስከማጥፋት ድረስ ወይንም እንደዛ አይነት ስሜቶች እንዲሰማን እንፈቅዳለን። በዙሪያችን ያሉ ሰዎች የእናንተን ስኬት እንደሚፈልጉት ሁሉ ውድቀታችሁንም የሚፈልግ ሰው ሊኖር ይችላል። ስለዚህ እነዛን ሰዎች መለየትም ያስፈልጋል። በዙሪያችሁ ያሉ የእናንተን ስኬት የሚያበረታቱ የእናንተን ተስፋ የሚያለመልሙ ሰዎች ናቸው ወይንስ ነገሮችን እንዳይሳኩላችሁ ወይም በዙሪያችሁ ያሉትን ነገሮችን በደንብ ቆም ብሎ ማየት እጅግ በጣም ወሳኝ ነው። እንደ መፍትሄ ተብሎ ደግሞ የተቀመጡ በርካታ ሀሳቦች አሉ። እነሱን የተወሰነው እናያለን። አድማጮች በርካቶች አሁንም የእናንተን እይታ የላካችሁልን ትገኛላችሁ። አሁንም ሀሳብ ካላችሁ ላኩልን በ0944257151 ላይ አጭር የጽሁፍ መልእክት ከስኬት ጋር በተገናኘ ስኬታችሁን እንዴት ነው ተስፋችሁን እንዴት ነው የምታለመልሙት? ውድቀታችሁን እንዲሁም ደግሞ ተስፋ የቆረጣችሁባቸውን ጊዜያቶች ደግሞ እንዴት ተቋቋማችሁት? እነዚህን ሀሳቦች ላይ የእናንተን እይታ ላኩልን። አድማጮች ልካችሁልናል። ሁሴን ከፒያሳ ተስፋ የሚያስቆርጡን በርካታ ነገሮች ቢኖሩም ነገር ግን በተስፋችንን መልሰን ማለምለም ያስፈልጋል። እንደተነሳውም ሀሳብ ከፈጣሪ ጋር ያለን ግንኙነት በተስፋችን ላይ እንድንጸና ያደርገናል ብሏል። ሌሎችም አድማጮች ልካችሁልናል። ሰላም ከኮተቤ ልካልናለች። እሷም ከተስፋ ጋር ያላትን ወይንም በተስፋ ላይ ያላትን እይታ አጋርታናለች። ሌሎችም አድማጮች አሉ። ያው በመሃል የእናንተንም አስተያየቶች እናያለን። ተስፋ እንድንቆርጥ የሚያደርጉን ነገሮችን እያነሳን እንገኛለን። አንደኛው የወደቅንባቸው ወይንም ያሳለፍናቸው ነገሮች ተስፋችንን አሁን ላይ እንዳንነሳ ሊያደርጉን ይችላሉ። ለዚህም ደግሞ ከዚህ በፊት ሞክረናቸው ያልተሳኩ በስራም ሊሆን ይችላል፣ በፍቅር ግንኙነት ሊሆን ይችላል ወይንም በተለያዩ ምክንያቶች ሊያጋጥመን ይችላል። ነገር ግን እነዛን ስሜቶችን ይዞ መቆየት ለሌላ የህይወት ምዕራፍ ወይንም ለሌላ የህይወት መንገድ እንዳንቀጥል እንዳንነሳ ያደርገናል። ስለዚህ ተስፋ የቆረጥንባቸው ያጋጠሙን ችግሮች በሙሉ እነሱን መተው ያስፈልጋል። ልንማርባቸው እንችላለን፣ ሊያስተምሩን ይችላሉ። ጊዜው ወይንም ሁኔታው ነገሮች በሙሉ እዛ ውስጥ የነበሩ ነገሮች በሙሉ ሊያስተምሩን ይችላሉ። ነገር ግን እዛ ውስጥ ሆነን እየተብሰለሰልን ዛሬን ማጣት የለብንም ወይንም ዛሬን ተስፋ የሚያስቆርጥን ተስፋ እንዳናደርግ በህይወት ላይ ጨለማው ብቻ እንዲታየን ያንን መፍቀድ የለብንም። እናም ለነገ መነሳት ይኖርብናል። ነገን ለማየት ነገን አሻግሮ ለመረዳት ነገ
የፈለጉበት ቦታ ላይ ለመድረስ ወይንም የሚፈልጉትን አይነት የህይወት መንገድ የህይወት አኗኗር ለመኖር ትናንት የተሰበርንበትን የወደቅንበትን ተስፋ የቆረጥንባቸውን ነገሮችን መተው ያስፈልጋል። ምክንያቱም መሻገር ስላለ ህይወት መንገድ ነው። ዛሬ የያዝናቸው ነገሮች በሙሉ ልናጣው ወይንም ተስፋ ሊያስቆርጡን ይችላሉ። ተስፋ ያደረግንባቸው ነገሮች ነገር ግን ለነገም ደግሞ አዲስ ምዕራፍ ስለሚያስፈልግ ህይወትን ከትናንት ስህተታችን ተምረንበት የምናልፍ ነው እንጂ ትናንትናውን ማንነታችንን ይዘን መቀጠል የለብንም። ሌላኛው ተስፋ ስንቆርጥ በዙሪያችን ያሉ ሰዎች እንዴት ነው የሚረዱን? የነሱ አረዳድ ቀጣይ ተስፋ እንዳናደርግም ሊያደርገን ይችላል። በራሳችን ላይ ያለን እምነት እንዲሸረሸር ሊያደርጉ ይችላሉ። በዙሪያችን ያሉ ሰዎች እንዴት ነው የሚረዱት? የኛን በተስፋችን ውስጥ የምንሞክራቸውን ሁሉ ስኬቶችን ውድቀቶቻችንን እንዴት ነው የሚረዱት? እነዛን ነገሮችን በደንብ ማየት ያስፈልጋል። ሌላኛው ስኬት ወይንም አንድን ጥሩ የሆነን ነገር ጫፍ ላይ ከማድረሳችን ባሻገር ቆም ብለን ያልተሳካበትንም የተሳካበትንም ነገር መገምገም ያስፈልጋል። ያንን ነገር ጥሩ ነገሮችን ሁሌም በህይወታችን ላይ እየፈጸምነው ተስፋ አድርገን ወደ ስኬት ያመራንን ነገር በደንብ ማጤን ያስፈልጋል። ለውድቀታችንም ቁጭ ብለን እንደ ቆዘምንበት ወይንም ቁጭ ብለን እንደተከዝንበት ሁሉ ዲፕሬሽን ውስጥ እንደገባን ሁሉ ስኬትም ሲያጋጥመን ተስፋ ያደረግንበት ነገር ለምልሞ እዛ ውጤቱን እስካየንበት ድረስ በውስጣችን ሁሌም ስኬቶቻችንን ከትናንሽ ስኬቶች ጀምሮ ማክበር ያስፈልጋል። እና በርካቶቻችን ያው ስኬትን ከተስፋ ጋር ስለሚገናኝ ውድቀትም ልክ እንደዛው ተስፋችን ላይ በደንብ አድርገን መጽናት ያስፈልጋል። ሌላኛው ከተስፋ ጋር በተገናኘ መተው ያለብን ነገሮች አሉ። መተው ያለብን ስንል በህይወታችን የምናደርጋቸው ነገሮች የምንፈጽማቸው ነገሮች ያንን ተስፋ ያደረግንበትን ነገር እውን የምናደርግበት ቦታ ነው ወይ? የህይወት ልምዳችን ለምሳሌ አዳዲስ ነገሮችን መማር ያንን ነገር ለማድረግ ወይንም እዛ ቦታ ላይ ለመድረስ የሚያበቁን የእውቀት ደረጃ ሊሆን ይችላል ወይንም የእይታ ደረጃ የአመለካከት ሁኔታ ሊሆን ይችላል። ነገሮችን ሁሉ ጨለማ አድርገው ከሚያስቡ ወይንም እንደዛ ከሚረዱ አካባቢዎች መራቅ ያስፈልገናል። ምክንያቱም እጃችን ላይ ያደረግነውን ተስፋ ወደ እውን ሆኖ እንድናየው እንደዚህ አይነት ነገሮችን መሸሽ ወይንም መተው ያስፈልጋል። እና ምን ያህል ዝግጁ ነን የሚለውን ራሳችንን መጠየቅ ያስፈልጋል። ሌላ መቀየር የማንችላቸው ነገሮች አሉ። ተስፋ አድርገንበት ተስፋ ካደረግንበት ቦታ ባይሳካ ያንን ነገር ሀፕን ሆኗል አንዴ ስላለፈ በህይወታችን ላይ ተፈጽሞ ስላለፈ የማንቀይረው ነገር ስለሆነ ከዛ ነገር ተምረን ወደ ቀጣይ የህይወት ምዕራፍ እንድንሄድ ምን ማድረግ አለብን? ይህንን ነገር በደንብ ማየት ያስፈልጋል። ከፈጣሪ ጋር ያለን ግንኙነት ምን ይመስላል? ተስፋ የምናደርገው ነገሩን እናቅዳለን አቅደንም ደግሞ ወደ ተግባር እንገባለን። ከዛም እዛ ነገር ላይ መደረግ ያለበትን ነገር በሙሉ አድርገን ነገር ግን ካልተሳካ ያንን ውጤት ለመቀበልም ራሳችንን ዝግጁ ማድረግ ያስፈልጋል። በርግጥ በጣም ሊያስደነግጠን ሊያስፈራን እንዲሁም ደግሞ ሊረብሸን ይችላል። ለብዙ ጊዜ ሊያስጨንቀን ይችላል። መፍትሄ የምንላቸው ነገሮች ልናጣ እንችላለን። ነገር ግን በሂደት እነዛን ነገሮችን ለመርሳት መሞከር ያስፈልጋል። አዳዲስ ነገሮችን ማወቅ አዳዲስ ቦታዎች ላይ መሄድ ከቤተሰብ ጋር ከጓደኛ ጋር ጥሩ ጊዜ ማሳለፍ አዲስ የህይወት መንገድ እንድናይ ያደርገናልና እነዛን ልምምዶችን መለማመድ ያስፈልጋል።
ያው እንደምታውቁት አድማጮች ተስፋ እጅግ በጣም ወሳኝ ነገር ነው። ብዙ እ፣ ስለ ተስፋ የተባሉ ነገሮች አሉ። ግን በህይወታችን እጅግ በጣም የሚያስፈልገን ነገር አንደኛው አዳዲስ የሆነ እ፣ ነገሮችን እይታ መፍጠር ነው። በህይወታችን ስኬታችን እንዲሁም ደግሞ የደረስንበትን ነገሮችን በደንብ እንድናይ የሚያደርገን በህይወታችን ውስጥ የምንዘራቸው ተስፋዎች ናቸው እና ሰዎች አይሆንላችሁም እዛ ቦታ ላይ ወይንም እዚህ ቦታ ላይ መድረስ አትችሉም ብለው የእናንተን ስታተስ ሊገመግሙ ወይንም ሊለኩ ይችላሉ። ነገር ግን እናንተ ናችሁ ስለ እናንተም ማንነት የምታውቁት ያንን ነገር ላይረዱ ይችላሉ። አንዳንድ ጊዜም ሰዎች እንዲረዱን የምንሄድበት ርቀት ተስፋ ሊያስቆርጠንም ይችላል። ስለዚህ ከዚህም ጥንቃቄ ማድረግ ያስፈልጋል። ሰዎች ላይረዱን ይችላሉ። ቢረዱን ጥሩ ነው። ባይረዱን ግን እኛ ተስፋ ካደረግንበት ነገር ላይ የሚያቆመን ነገር የለም የሚል የራስ ጽናት ያስፈልጋል። ተስፋም ሁልጊዜ በህይወታችን ውስጥ በየቀኑ የምናደርገው ነገር የዛ ድምር ውጤት ነው። ሌላኛው አካባቢ ነው ከተስፋ ጋር የሚገናኘው ብዙዎቻችን የምናይበት አመለካከት እዚህ ቦታ ላይ ብትሰራው ይሄንን ስራ አይሳካም ብለው ተስፋ የሚያስቆርጡ ሰዎች አሉ። እዚህ አካባቢ እዚህ ኤሪያ ላይ ወይንም እዚህ ቢዝነስ ላይ አይቻልም ብለው የወዳጅነት የሚመስል ምክር የሚመክር አለ። በዛው ልክ ደግሞ ሞክሩት ካልሆነም ችግር የለውም ብሎ የሚያበረታም አለ። አንዳንድ ሰው ደግሞ በሎጂካል ትክክለኛ በሚመስል መንገድ ተስፋም የሚቆርጡበትን መንገድ የሚያብራራ ሰው አለ እና አካባቢ በጣም ወሳኝ ነገር ነው። ምን ያህሎቻችን ነን ለህልማችን ወይንም ለተስፋ ላደረግንበት ነገር እንዲሳካ ብለን ቦታውን ወይንም ያ ቦታ አይመጥነንም ወይም ያ ቦታ አይሆነንም ብለን የተውን ጓደኞች ሊሆኑ ይችላሉ፣ ወዳጆች ሊሆኑ ይችላሉ፣ ምናልባት ቦታም የተወለድንበትም ቦታ ሊሆን ይችላል። ህልማችሁን ለማሳካት ወይንም ተስፋ ያደረጋችሁበት ነገር እውን እንዲሆን ምን ያህል ርቀት ሄዳችኋል? ያንን ቆም ብሎ ማየትም ያስፈልጋል። ምክንያቱም ተስፋ ያደረጋችሁበት ነገር ለማየት ቆሞ እንዲሄድ ለማድረግ መከፈል ያለባቸውን መስዋዕትነቶችን ለመክፈል ዝግጁ መሆንም ስለሚጠይቅ ማለት ነው። ያለበለዚያ ሀሳብ ብቻ ሆኖ ነው ሊቀር የሚችለው። በዙሪያችን ያሉ ሰዎች አመለካከታቸው እንዴት ነው? ለነገሮች የሚሰጡት እይታ አይሆንም ብለው የሚያወሩ ሰዎች ወይንም ጨለማውን ብቻ የሚያዩ የእነሱ መነፅር የሚታያቸውን ወይንም በእነሱ የእድሜ ልክ የእውቀት ደረጃ ሊሆን ይችላል የሚታያቸው ችግሩ ብቻ የሚታያቸው ከሆነ እነዛን ሰዎች መለያየት ግዴታ ሊሆን ይችላል። ያንን ምናልባት እነዛ ሰዎች ግዴታ ከህይወታችን ጋር የተቆራኙ ሰዎች ሊሆኑ ይችላሉ። ግን ህልማችሁን ተስፋችሁን የሚነጥቋችሁ ከሆነ ግን ግዴታ እዛ ቦታ ላይ ለመድረስ እነዛን ሰዎች ወይንም እነዛን አካባቢዎችን መተው ሊያስፈልግ ይችላል እና ራስ ላይ መስራትም ያስፈልጋል። ምን ያህሎቻችንስ ራሳችን ላይ እንሰራለን? ሌላው መጠየቅ ያለብን ነው። ወደ ራሳችን መጠየቅ አለብን። ነገሩ ደግሞ ከተፈጠረም ደግሞ ሊያስጨንቀን ሊያሳስበን ይችላል። ነገር ግን የሚያሳስበን በተወሰነ መንገድ ነው እንጂ ሙሉ የህይወታችንን መስመር የሚቀይር የሚረብሽ ጤንነታችን ላይ ስጋት መሆን የለበትም። የትኛውም ጉዳይ ምድር ላይ ያለ ጉዳይ ፈጣሪ ከሰጠን ህይወት አይበልጥም። የትኛውም የህይወት መንገድ ማለት ነው። ስኬት በገንዘብም ሊለካ ይችላል፣ በቁስም ሊለካ ይችላል፣ በብዙ ነገር መለካት ይችላል። ነገር ግን በህይወት አይለካም። እናንተ ስትኖሩ ነው ተስፋ የሚባለው ነገር የሚኖረው። ስለዚህ ተስፋ ከህይወት ጋር የተገናኘ ስለሆነ ልክ እናንተ ስታቆሙት የሚቆም ነገር ነው። ግን ነገን አሻግሮ ለማየት ደግሞ እጅግ በጣም ወሳኙ ነገር ተስፋ ስለሆነ ተስፋችሁን ላለመስጠት በራሳችሁ ላይ ያላችሁን እምነት ሌሎች እንዲረዱት ለማድረግ መሞከር፣ ካልተረዱትም ግን እናንተ ውስጥ ያለው ማንነት
ጎልቶ ሲወጣ ግዴታ የሰው ልጅ ይቀበላል። ምንም አማራጭ ስለማይኖረው ማለት ነው። ምክንያቱም የእናንተ ማንነት ተስፋ ያደረጋችሁበት ነገር እዛ ስኬት ላይ ለመድረስ የምትከፍሉትን መስዋዕትነት ሲያይ ሰዎች የጊዜ ጉዳይ ነው ይረዷችኋል። ግን እንዲረዷችሁ ብላችሁ ተስፋ የሚያስቆርጡ የህይወት መስመር ውስጥ መግባትም ደግሞ አያስፈልግምና ከእንደዚህ አይነት ነገሮች በርካታ አድማጮቻችን ልከውልናል። ቅድምም ከአካባቢ ጋር በተገናኘ ያነሳናቸው ነገሮች አሉ። በጣም ሊከብድ ይችላል። ፈታኝ የሆኑ ነገሮች ሊያጋጥሙ ይችላሉ። የለመድናቸው ነገሮች አሉ። እስከዛሬ የመጣንባቸው መንገዶች በሙሉ አሁን ላይ የደረስንባቸውን ተስፋ መንገዶችን በሙሉ አሳይተውናል። ቀጣይ ግን የምንፈልግበት ቦታ ላይ ለመድረስ ተስፋችንን ማለምለም ያስፈልጋል። ሌላኛው እንደ መጨረሻ ሀሳብ የምናነሳው በትምህርት ህይወት ላይ በርካታ ብዙ ወጣቶች ትምህርት ውጤት ላይመጣላቸው ይችላል። ተስፋ አንደኛው ልንቆርጥበት የምንችለው ቦታ አንደኛው የትምህርት ህይወታችን ነው። ብዙ የህይወት አማራጮች አሉ። በትምህርት ካልሆነ ሌሎች ብዙ ራሳችንን የምናበቃበት ከራሳችን አልፈን ለሀገር የምንጠቅምባቸው ብዙ የህይወት መንገዶች አሉ። ተስፋ የምናደርገው በትምህርት ላይ ከሆነ በሱ መንገድ ላይ ስኬት ከመጣ ጥሩ። ነገር ግን በሱም መንገድ ደግሞ ካልሆነ ራሳችንን መረበሽ አላስፈላጊ የሆኑ ነገሮችን ማድረግ አያስፈልግም። ቆም ብሎ ማሰብ ያስፈልጋል። ቆም ብለን ስናስብ ነገን ለማየት ነገ ምናልባት በዚህኛው መንገድ ያልሆነው በሌላኛው መንገድ ደግሞ የህይወታችንን መስመር ሊገነባልን ስለሚችል ከትምህርት ህይወታችን በዚህኛው ካልተሳካልን ሌሎችንም መንገዶችን ማየት እጅግ በጣም አስፈላጊ ስለሆነ ተስፋ ለመቁረጥ ራሳችንን ዝግጁ ማድረግ የለብንም። ብዙ የህይወት መንገዶች ብዙ በጣም ያላየናቸው የሰዎችን ህይወት ጥሩ አድርገው የሚያኖሩ የህይወት መንገዶች አሉ። ትምህርት አንደኛው ነው። ነገር ግን አልተሳካም ብለን ድጋሚ ያንን ነገር ለማድረግ እንችላለን። ለምሳሌ ተስፋ አድርገንበታል አልተሳካም ማለት ማብቂያው ነው ማለት አይደለም። ስለዚህ ራሳችንን ለሌላ የህይወት መንገድ ማዘጋጀት ያስፈልጋል እና ብዙዎቻችን እንግዲህ በእንደዚህ አይነት መንገዶች ላይ እንዳንፈተን አንድም ከራሳችን ጋር መሆን ያስፈልጋል። ያ ማለት ለብቻችን እንሁን ማለት ሳይሆን ከቤተሰብ ጋር ሆነን ግን ከራሳችንና ከፈጣሪ ጋር ያለን ግንኙነት ጥሩ ከሆነ ነገሮች በሂደትም ሆነ መስተካከላቸው አይቀርምና ተስፋችን ይለምልም። ሁሉም ነገር ይስተካከላል። ያለንበት ችግር ውስጥ ከሆንን ከችግር ውስጥ የምንወጣበትን መፍትሄ ቆም ብሎ ማየት ያስፈልጋል። ተስፋ የሚያስቆርጡ ነገሮች ሊያጋጥሙን ይችላሉ። በህይወት ላይ የሚያጋጥሙ ነገሮች ስለሆኑ በዛም መሰበር አያስፈልግም። ነገር ግን ልባችንን ከፈት አድርገን ነገን ለማየት ነገ የተሻለ ህይወት ነገ የተሻለች ሀገር ለመገንባት ተስፋ ማድረግ ያስፈልጋል። ሁሉም ነገር ያልፋል። እዛ ስሜት ውስጥ ያሉ ሰዎችም ከዛ ስሜት እንዲወጡ በዙሪያችን ያሉ ሰዎች በዙሪያችሁ ያሉ ሰዎች እንደዚህ አይነት ነገሮችን ማተኮር ያስፈልጋል። ሰዎች ያልሆኑ ስሜቶች ውስጥ ወይንም ተስፋ የመቁረጥ ስሜት ውስጥ ካሉ ማበርታት ያስፈልጋል። ኢትዮጵያ ውስጥ ደግሞ ኢትዮጵያዊነት አንደኛው ሰዎች ተስፋ በቆረጡ ሰዓት ወይንም ደግሞ አልሆንልንም ብለው አንገታቸውን ባጎነበሱ ሰዓት አይዟችሁ አብሽሩ ማለት ኢትዮጵያዊነት ስለሆነ በዙሪያችን ያሉ ሰዎችን እናበርታ የዛሬው መልእክታችን ነው። ተስፋ ጋር በተገናኘ ይዘንላችሁ የቀረብነው በሁለት ክፍል እኔ አሜን ካሳሁን እንዲሁም በቲክሚውን መልካም ምሽት ባባይ